እፈልጋለሁ ብላ ስታወራ ነበር ያለችኝ እሷ ናት። ምክንያቱም ሙኒት ትሻላለች ብዙ ጊዜ ስልክ ትሰማለች። ያ እና ተጠንቀቂ፣ እነዚህ ደላሎች የዋዛ አይደሉም የተባልኩት እሷ። ያ አንቺ አላልሽም ካላልሽ ስም ማጥፋት ከሆነ ስምሽን ማጥራት ከፈለግሽ ታናግረኛለሽ፣ አለበለዚያ እዛው ተግማምታችሁ ትቀመጣላችሁ። በግልጽ ነው የምነግርህ። እዛ ሴት 200 ሺህ ሞላል። አያም አማራይ ቴንክ ዩ። ያ በምን ተጣላችሁ? በሉ በምን ተጣላችሁ? ላምጣላችሁ፣ አንድ ላምጣላችሁ። ቀለል ቀለሉ ነው ማመጣላችሁ። እያደረ እያየን እንጨምራለን። እሺ እያደረ እሺ 3000 ሙሉት። ኮፒ ሊንኩን 3000 ኮፒ ሊንክ ምናምን እኮ ብር አይደለም ጋር ዝም ብሎ ለድምቀቱ ነው ለኮፒ ምናምን። ያ ቤት ላይ መቼ ነው የምትነሺው ያልሽውን ትዝ ይልሻል? ለቤቷ ምን ተደግሶላት እንደነበረ አታውቅም እኮ። ግን ችግር የለው፣ ቀን የምጠብቅላችሁም ሰዎች ግን አላችሁ። ችግር የለው ሂሳብ እንወራረዳለን። እሺ 3000 ሞላ። ኦኬ ሞላ። ቃሌን ማክበር አለብኝ። በምን እንደተጣላን ጀስት ሀሳቡ ትንሽ አለው። ዮዳብ ምን አይነት ማትረባ ሰው መሆኑን እዚህ ጋር አዳምጥ። ዮዳብን ጥሩት። ዮዳብ የሰው መውደድ እንደሌለ ጊፍተር እንኳን እንደሌለ እንዳትፈሪው ተብዬ ማበረታቻ ሲሰጠኝ አንተ ደውለህ ሁላ ጊፍት ስጪኝ ብለህ እኔ ካንስል አድርጋለሁ ቲክቶኬን እንደተባልክ ማን ይሰጠዋል ተብለሽ ነው ሰባል። የፊራን ባለጌነት የጂኒን ምናምንነት ዮዳብንም ጥሩት። የሰው መውደድ የለ ማን ነው የሚሰጠውና ነው ራይት። ሰብሰብ በለው ግን አባንተ ሰጥቼሽ ነበር 2 ቀን 3 ቀን። ኧረ ከቀልብሽ ሁኚ ነበር። እኔ አባንተ ቢገባሽ ገብቶሻል። አንቺ ዓለምን ሁላ በብር የምትገዢ ነው የመሰለሽ። እስቲ ብርሽ መተውን ያስቆመኝ። እስቲ ያስቆመኝ። ያስቆመኝ። አላወቅሽኝም። እኔ ገና በጨቅላ እድሜ በባህር ሻርክ እየገላመጠኝ አንተ ጥርሳም ብዬ ከሻርክ ጋር ተናንቄም እዚህ ምድር እንደደረስኩ አታውቂ። ገብቶሻል። የየመን ጦርነት ጆሮዬ ላይ ድው ድው እያለ እንደ ክላሲካል እየሰማው የኖርኩ ሰው እንደሆነ እኔን አላወቅሽኝ። ምን እንደምታመጫ ይሻል ህይወቴ እስከምታልፍ ድረስ እያንዳንዱን ከአሁን በኋላ የአንቺ ወንጀል በማጋለጥ ነው እንቀሳቀሰው። እጄን የሚጠመዝዛ ያለው ምን አይነት ጊፍተር እንዳለው አላውቅም እኮ ስላት ማን ይሰጠዋል ብለሽ ነው ደግሞ አንቺ ያለች። ኧረ ፊራን ተማምኖ ነው አልኳት። እዚህ ጋር ስሙ የቱ ጋር ያቆሙት ምን አይነት ጊፍተር እንዳለው አላውቅም እኮ ግራ ገባኝ። ፊራን እንደሚያስፈልገኝ ፊራን ራሱ ተማምኖ ቁጭ ብሏል እኮ በስሙ አይሰጠውም። አለበለዚያ በአዲስ አጀንዳው ሊያነሳለት ይፈልጋል። ለዛ ነው ሶኒያ ባለፈው ጂኒው ለእኔ ጊፍት አልሰጠኝም ነበር። ለጂኒው ደውለው ፊራ ምን ይለዋል? ፊራን የላከልሽ በላት ዝም እንድትለኝ አይለው። ይሄ ባለጌ ፊራ አንበሳ እንደማይሰጠው ሁላ በጣም ታውቀዋለች። ውሸቷም እንደሆነ ይሄ ውሸታም አይሰጠውም። ይሄ ባለጌ አለች። ስሟት እግዚአብሔር። ከዛን ጂኒው ምን አለው? እንዴ እኔ ዋሸት አላውቅም። የሀረር ልጆች እንደዚህ ነን። አንተ ለምን ዝም እንድትል ቃልህን ዝም እንድትል ብቻ ሳይሆን ቃልን ራስን የደረስክባት ለምን አንተ አታረግም ስል እንደዛ ከሆነ ትስደበኝ። በሰው ብር ሲሆን ስሙ እንዲጸዳለት ይሰጣል ለመባል እኔ አሁን ጋይስ ለእሱ አሁን አወራውለታ። ለእናንተ ይህን ነገር አላልኳችሁ? ለጂኒው እንደዚህ አላልኳችሁም? ላይፍ ላይ ለዛ ነው ከኔ ጋር በውስጥ የምታወራ በውጭ ሌላ ነገር የለኝም አይምሮ ውስጥ ስለእናንተ ላይፍ ላይ ማውራውን ማውራ። ጂኒውን እንደዚህ አለው አላልኳችሁም? ይሄ ልቃሚ በሰው ስሙ እንዲጠራ ይፈልጋል፣ እሱ ግን አያደርግም አላልኳችሁ? ሴት እኔ ቮይስ አለኝ ብለሽ ነው የምታስፈራሪ። ላይፍ ላይ እንኳ ያለ ነገር ነው። እኔ እኮ ለእናንተ መኝታ ቤትና ጓዳ የሚባል እኮ አይምሮ የለኝም። ይህን ያልኮ ጭንቅላት የምትጠይቁና ጥንቁቅነት የሚያስፈልጋችሁ ሰዎች ካደላችሁ እዛ ሴት እኔ የማውቃችሁ በእንደዚህ አይነት ህይወት ብቻ ነው። እዛ ሴት እስቲ የት ጋር ያቆሙት ይፈልጋል። ራስ ስጣት ወይም ደግሞ ራስ ስጠኝና ልስጣንተ ሲለው አይ ትስደበኝ። እሺ ብርግና
እንደዛ ነው ልጁ በጣም እንትን የለውም እኔን እንኳን ሲዋሸኝ አይደለ እንደ 6,000 ሰጥቻታለሁ ብሎ የዋሸው ልጁ እንደዚህ ነው አለች። ምግብ ቤቴ እሱ የመጣ ጊዜ ቃል የገባላቸው እየመጡ ስንት የሚያለቅስብኛለ ቀስ በቀስ እንዳለ ወይ ራሳቸው እንዲመጡ ወደ አንቺ ያደርጋለሁ ወይ እኔ እነግርሻለሁ ቆይ ትንሽ አረፍ በይ ትለኛለች። ራይት የውሸት ሲሆን ሰጥቻለሁ ተብሎ ስሙ እንዲመዘገብ ይፈልጋል። በእውነቱ ግን ማድረግ አይፈልግም። አየሽ አይደለ? ኤግዛክት ለአንቺ ሊያደርገው ለጅኒው ሊያደርግበት እናቴ ተውሳዬ አንድ ቀን እጅሽ ይገባል ትለኛለች። ለምን ብዙ ኢንፎርሜሽን ስለተነገረኝ እሱ ጋር የሚመጣ ጊዜ እቅድ ላይ ነበረች። ገባችሁ? እጅሽ ላይ ይወድቃል ቀስ በቀስ። ለምን ባለፈው ስለ ማን ነው ስለ ፍቅረኛው እሷ ቤት እንዳረፈች ማለት ሆቴል ጥላ ፈርታ እሷ ቤት እንደኖረች ስትነግረኝ የበላችብሽ ምግብ ካለ ልክፈልሽ ብሏት መሲ ብርጅስቶንን ግሩፕ አስገብቶ ተናግሯት ተጣልተው ወጣ። በዛ ቆይ ይሄ ነገር አንቺ ነሽ ብሎ እንትን ስላለ ይሄ ነገር እኔ ብቻ ስለማውቀው ስለነበር ትንሽ ጠብቂ፣ ከዛ ወይ ሲያጭበረብራቸው የነበረውን ታሪክ ሰዎቹን ቁጥርሽ እሰጣቸዋለሁ ወይ እኔ እነግርሻለሁ። ጌዲዮን የሚባል ሩሜቱ 35,000 ድርሃም ተበድሮት እንዳልሰጠው የነገርሽኝ አንቺ ነሽ። እኔ ታባቱ ነው የማውቀው ጌዲዮን ልጁ ባለ ሀብት እንደነበረ፣ ግን ወንድሙ የመኪና አደጋ ደርሶበት እንዳለ ንብረቱን ሁላ ጨርሶ እርዳታ እንደሚፈልግ በዚህ ጉዳይ ላይ ስናወራ ቆይ ስራ አለብኝ እያለ እደውላለሁ እያለ ይጠፋል ያልሽኝ አንቺ ነሽ። ራይት ይህን ነገር ውጭ ጉዳይ እንዴት ያየዋል? እንዴት ያየዋል? እየዞርሽ ተንሸዋኮኪ ከዛን ከተወራብሽ እኔ ዳኝልሻለሁ ውጭ ጉዳይነቴ ላንቺ ነው ብሎሻል እንዴ? ኤምባሲ የቆመው ያንቺን ምላስ እንደ ፓስፖርት አጣጥፎ ለትራንስፖርት እንድንጠቀመው ነው እንዴ? ትነግሪኛለሽ? ገብቶሻል? ያ ስለ ሰው የተነገርሽኝ አንቺ አይደለሽ? እነ ሙኒት እንኳን አያውቁም። እኔና አንቺ በእኔ ጉዳይ ላይ ኤምባሲዎች እየመጡ እየተመላለሱ ምን ተፈጥሮ ነው እያለኝ ሲጠይቁኝ በዛው የሶልን ነገር ጉዳዩን እነሱን ገብተውበት ስለነበር ብሩ ወደ ኢትዮጵያ እንደላከ የነገረኝ ኤምባሲ ነው ብለሽኛል። እነ ሙኒትም ይህን ጉዳይ አያውቁትም። ሀከር እንደወሰደ ነው የሚያውቁት አልሽ። ዋሻው እዛ ሴት መሲ ብርጅስቶን እንትና ወርቁ አይተ ነው የትግራይ ልጆች ካሜራ ውስጥ እንዳይገቡ አለ። እኔ እንኳን አንቺን ይቅርታ አውቃለሁ ታውቂያለሽ እንትን ያልኩትን ብሎ ደውሎ ነግሮኝ ነው አላልሽ? ከዛ ቡቺ መታል አንቺ ምን ብላ ነገረችሽ? እኔ ምን ላድርግ ታዝዤ ነው ስትል መሲን ብርጅስቶን አስጠርተሽ ቡቺ ባለችበት አንቺ ነግረሽላት፣ ከዛ መሲ ተረድታ ከአንገት በላይ ቢሆንም ታረቅን ነው ተናነቀን በሚል መጡና አንድ ሁለት ድራማ ሰሩ። ግን ከውስጣቸው አልሄደም። ገብቶሻል? ይህ አይደል ዋሻው? የማን ነው አዲስ ወሬ? የኔ ነው ያንቺ ነው አዲስ ወሬ? እኔም አወጣለሁ ያልሽው አጀንዳውን ስትጀምሩ ደውለሽ አስገብኛል ያልሽው ነይ አሁን ገስት ላይ ቲክቶክሽን አክቲቭ አድርገሽ የለ ነይ እውነት ካለሽ በኦዲዮ እንነጋገራለን። የማ ሄለን ነው ምስጢር ያላት ወይስ የላት? እኔ እኮ እያንዳንዱን ማናገራችሁን ላይቭ ላይ የምናገር ሰው ነኝ እኮ። ሙኒትን ጥሪ ያቀረብኩላት ባለፈው ሙኒት በውስጥ አናግሪ ያልኳት አንድ ይሄን ነገር ልጀምር እንደሆነ ለእሷ ፍንጭ እየሰጧት ነው። ሙኒት ደጋግማ ደወለችልኝ። ስትደውል ራሷ መሲ ራሷ ሳራ ባል የገዛችሁ አብራችሁ ግሩፕ ቁጭ ብላችሁ እየደወላችሁልኝ እንደሆነ ሙኒትን ያውቅ ነበር። በነገራችን ላይ ቁጭ ብላችሁ ሻይ ቡና አንቺ ጋር ነበሩ። እነሱ ባሉበት እንደደወልሽልኝ እኔ ያውቅ ነበር ሙኒት። እሺ ያ በቴክስት ምን አልኩሽ? ሙኒት የሆነ ሰው የአይኑ ከለር ስላላማረኝ አንቺ ሞራል ብቻ ስጪኝ ያልኩሽ። በውስጥ እናውራ ስትይ በፊት ለፊትም በውጭም እንኳን አንድ አይነት ስለማውራ አይ እንደዛ ብዬ አስፈላጊነቱ እንደማይታወቅ ጻፍኩልሽ አይደል? እኔ እንደዚህ ነኝ። እዛ ሴት አይ የሆነ የጨመርኩት ነገር አለ። ምንድን ያለችኝ? ገደል አስገባሻለሁ አለች። እና በምን ተነሳ እንደሚለው ሊሄድላችሁ ነገሩ በምን ተነሳ እንደሚለው ሊሄድላችሁ በምን ተነሳ መሰላችሁ? 4,000 ኮፒ ሊንክ አልኩት። ኮፒ ሊንክ እንትን አልኩት። በእኔ ጊፍት ካላገኘ ምናምን እንዳያስወጣኝ እንትን አልኩት። አድርጉት ጋይስ